እንብላ። አንድ ኖቲስ ያደረኩትን ነገር ልንገራችሁ። ከቲክቶከሮች ምናልባት እውቋት አትወቋት ባላቅም ሳሱ ቀዩዋ ማለት ነው። ቀዩዋ በፊት ፋርማሲ ምናምን ነገር ነበረ መሰለኝ የምትሰራው እና አልጋ ላይ ሆና ስትሰራ ጀምሮ ቪዲዮቿን እከታተል ነበረ። በምንም አይነት የፊሊንግ ውስጥ ሆና እኔ አላቅም፣ ለእኔ በጣም ትመቸኛለች፣ ደስ ትለኛለች። ቪዲዮቿ ምናምን በፊት አያለውኝ፣ ላይክ ወሬዎቿ ምናምን ጥሩ ደስ የሚሉ አይነት ነገር ናቸው እና ለምንድነው የእሷን ነገር ያነሳሁት? ራሷን እንትን የምታደርገው የምትገልጸው ልክ ነገሮች ላይ ሰነፍ እንደሆነች ምናምን ናት። ግን እንደውም እኔ በተቃራኒው ነው እንትን ያደረኳት። ማለት ሰነፍ ነኝ ብላ አስባ ራሱ ላይክ ስታደርግ ፖስት ስታደርግ ምናምን ዩቲዩብ ላይም ቲክቶክ ላይም ስትሰራ አያታለሁ ነው። አንዳንዴ ይሄ ራሳችሁን አክሴፕት አድርግ ምንድነው ጥፋትን ወይም ደግሞ ላይክ ያለንበትን ስቴጅ አክሴፕት አድርጎ ያንን ነገር ለመቀየር መሞከር በራሱ ደስ የሚል ነገር ስለሆነ ከሷ የምወደው ነገር ስለሆነ ነው ይሄንን ነገር ሜንሽን ያደረኩት። እና ምናልባት ከቻላችሁ ይሄን ቪዲዮ 5 ሰውም አየው 4 ሰውም 20 ሰው አየው። ሳሱን የሚያውቃት ሳሱ ግሬ ሄር ነገር ናት እና ምናልባት ሳሱና ሌላ ሳሱም ትባላለች መሰለኝ። ብቻ እኔ የማውቃት እኔ የምላት ሳሱ መቼም አንደርስታንድ አድርጋችሁኛል ብዬ አስባለሁ። እና ይህን ቪዲዮ ሜንሽን ብታደርጉላት ደስ ይለኛል። እኔ የእሷን እንትን እንደውም በተቃራኒው መልክ ነው አንደርስታንድ ማረገው። በቃ ስንፍናዋን እያወራች ራሱ ኦልሞስት 3 ዓመት ምናምን በላይ ሆኗታል ብዬ አስባለሁኝ ኮንተንት ክሬኤት ማድረግ ከጀመረች ፖስት ማድረግ ከጀመረች እና ይሄን ሁላ ጊዜ ራሱ ዴዲኬትድ ሆና ነው የምታደርጋቸው እና በጣም ትገርመኛለች። በቃ እንደዛም እያለች በቃ ራሷን በዛ ነገር ውስጥ ፑሽ እያደረገች ሰዎች ጋር መድረሷ ከዛ ደግሞ ፕሮግረስ ራሱ አለው። ባይዘው ቪዲዮቿን ምናልባት ተከታትላችሁት ከሆነ የሆነ ጊዜ ላይ እኔ ሳያት የነበረ ጊዜ ላይ ጠዋት ተነስታ ላይክ ስለ ቀን ምናምን ኮምፕሌን ስታደርግ በቃ ቀን ስራ ስለመሄድ ምናምን በቃ ማይመቻችን ዲስኮምፈርት የሚያደርጋትን ነገሮች ሜንሽን ስታደርግ ነው ብዙ ጊዜ ማውቃት የነበረው እና ቪዲዮቿ የምትጀምረው ከአልጋ ላይ ነው። ብዙ ጊዜ አይታችሁት ከሆነ ልክ ስትነሳ ምናምን ነበረ ረጅም ጊዜ እሱን ነገር ነበረ የምትሰራው። ሰንስክሪን ምናምን ስትቀባ ምናምን በቃ እስከዛ ድረስ ግን እያለ ደግሞ የምታዩት ከሆነ ላይክ ፕሮግረስ አለው እና አንዳንዴ ነገሮች በጣም አይነት ቀስ ያሉ ቢመስሉም በሰዎች እይታ ግን ደግሞ እየተለወጡ እንደሆነ ላይ መለወጣቸውም እንደማይቀር በእንደዚህ አይነት ነገሮች እንረዳለን። እና እኔ ከሷ ያገኘሁት ነገር ይሄ ስለሆነ ምናልባት ከቻላችሁ ይህን ቪዲዮ ሜንሽን አድርጉላት፣ ላይክ አድርሱልኝ ከቻላችሁ እና በጣም ነው ማደንቃት። በጣም ነው የምትመቸኝ። ማለት በቃ ባይ ዲፎልት ቪዲዮቿ ሲመጡልኝ ባይዘዊ ላይክ ማድረግ አይቀርም ማየት አይቀርም እና በጣም እንትኗ ይሄ የሰው ልጅ አልችልም ብሎ የሆነ እንደዛ አይነት ነገር ነው የምታወራው። ብዙ ጊዜ ኮምፕሌንት ታደርጋለች በጣም ግን የእሷን የምትወደውን ነገር ነው እንጂ ያላገኘችው ብዬ የምረዳው። ይሄ ኮምፕሌትሊ በቃ ሰነፍ የሚባል ምንም በቃ ይሄ በቃ የምንወደውን ነገር እስከምናገኝ ነው አንዳንዴ ሰነፍ የምንሆነው እና የምንወደውን ነገር ካላገኘን የምንፈልገውን ነገር ካላገኘን ስንፍናችን የማይቀር ነው የሚሆነው እና የማይቀር ነው እንደሚሆነው የማይቀር ነው የሚሆነው ማለት ሳይሆን ላይክ ሰነፍ ልንሆን እንችላለን።
ግን ደግሞ ያንን ነገር ወደነውም ስላልሆነ የምንሰራው ላይክ አክቲቪቲያችን ምናምን ከፍቅር የመነጨ ስላልሆነ የምናደርገው ብዙ ጊዜ የምንፈልገውን አይነት ውጤት በዛ ስራ ላይ በዛ ነገር ላይ ላናገኝ እንችላለን። የምንፈልገውን ነገር ስናገኝ ግን በፍቅር ስለሆነ የምንሰራው ነገሮች ሁሉ አሪፍ ሊሆኑ የሚችሉበት መንገድ ስለሚኖር እኔ ብዙ ጊዜ ከእሷ የተረዳሁት ከእሷ ያየሁት ነገር አላውቅም። ብቻ እንዳልኳችሁ መጀመሪያ ጊዜ አልጋ ላይ ሆነ ምናምን ነው ቪዲዮቿን ስትሰራ ምናምን አውቀው እና የምታወራቸው ነገሮች ነበሩ ደስ የሚሉኝ። ይሄ ልቅቅ ያለ አይነት ልቅ የሆነ አይነት ወሬዎች አይደለም የምታወራው። ኮምፕሌንም ስታደርግ በቃ ይሄ ቆጠብ ያለ ጥሩ አይነት ነገሮችን የምትገልጽበት የራሷ መንገድ አላት እና ከእሷ በደንብ ብዙ ጥሩ ነገር ያየሁት ነገር ቀን ነገሮች ምንም ጊዜ ቢወስዱ በቃ ቀስ እያሉ እንደሚለወጡ ነው ያየሁት። ምክንያቱም አሁን ላይ እና ያን ጊዜ ስትሰራቸው የነበሩት ወይም ያን ጊዜ ፖስት ስታደርጋቸው የነበሩት ኮንተንቶች ተመሳሳይ ስላልሆኑ እንደምወዳት እንደማደንቃት ብታደርሱልኝ ደስ ይለኛል። ቴንክ ዩ ሶ ማች። አመሰግናለሁ።